ጀማው እንዴት አደራችሁ? ሁሉ ሰላም። ቪዲዮ ትናንትና አልሰራም ብዬ ነበርና ያልሰራሁበት ዋና ምክንያት ትናንትና ኢምባራስ ዶኝ ነበር በአርሰናል ጨዋታ እውነት ለመናገር በቃ ምክንያቱም ምን ማግኘት የነበረብንን 3 ነጥብ በግድ ነው ያሳጣን ሰውየው ማለት አሰልጣኙ በቃ በግድ ምክንያቱም ከላይናፑ ጀምሮ እስከ ቅያሪው ድረስ ትክክል ያልሆነ ቅያሪ ነው ሲቀይር የነበረው። በመጀመሪያ ደረጃ የማዱኬ መሰለፍ የማርቲኔሊ መሰለፍ ምንም ግራ ነው ገባኝ። ምክንያቱም አንድ የሆነ ኦፖነንት ነጥብ እንደጣለበት ሳይሆን የሆነ በቃ ጀስት ላይክ ፊል ለማድረግ የሚጫወቱ ነው የሚመስለው። በጣም ዲስግሬስ ናቸው እንዴ እነሱ እኮ ቢያሸንፉ የክለቡ ሌጀንድ ነው የሚሆኑት። እኛ ጀስት ሳቲስፋክሽን ነው ልናገኝ የምንችለው ኦር ልንበሻሸቅበት ነው። ከዛ በዘለለ ሌላ ምንም ጥቅም የለውም ለኛ ዋንጫው የሚበሉት እንዴ። ያንን ነገር ማድረግ የማይችሉ ተጫዋቾችን ሰብስበ የምታስገባበት ዋና ምክንያት ምንም እየገባኝ አይደለም። ምንም ኢት ዋዝ ላይክ ሼም በቃ እንዴት ነው በጣም ነው የሚያሳፍሩት ተጫዋቾቹ እንዴ። ኦዲጋርድ በቃ ተውት። ኦዲጋርድ ኳሱን የሚመልስበት መንገድ ብቻ ግራ ነው የገባኝ እኔ በቃ ብቻ ተውት። ማዱኬ ማርቲኔሊ እኔ እንጃ በእነዚህ ስኳድ እንደዚህ ይደረሳል ተብሎ አሰልጣኙ ግን በቃ የሆነ ተከታታይ ድራማ ነው ያደረገብን። በእውነት ነው የምላችሁ ተከታታይ ድራማ። እኔ ያው ይመቻችሁ። ሼምለስ ቲም I'm telling you